ትክክለኛ ስሙ ጃሴ ዳዌን ነው። በመድረክ ስሙ ደግሞ ኤክስኤክስኤክስ ቴንታሲዮን። አባቱ ይህንን ስም እንዴት እንዳወጣለት ተጠይቆ ነበር። ጃሴ ከቦብ ማርሌይ ያገኘው ቃል እንደሆነና በራስታፋሪያን ጃ ማለት ጌታ ሲሆን ሴ ማለት ደግሞ እሱ አለ እንደማለት ነው። በአጠቃላይ የስሙ ስያሜ ፈጣሪ አለ እንደማለት ነው። የሚገርመው አባቱን በአካል አይቶት አያውቅም። ባህሪው መጥፎ ስለነበረ ከሚማርባቸው ትምህርት ቤቶች በሙሉ ተባሯል። በዚህ ምክንያት ከእናቱ ጋር ባለመግባባቱ ከእሷ መኖሩም አቁሞ ነበር። ከልጆች ጋር በየጊዜው ይጣላል። እናትየው እንዲህ አይነት ችግሮችን በየጊዜው ነው የምትሰማው። አንድ ቀን ግን አንድ ሀሳብ ይነግራታል። ራፐር መሆን እንደሚፈልግና የራሱን ሙዚቃ እንደሚሰራ፣ እሷም ምንም አይነት ችግር እንደማትፈልግና ስቱዲዮ ሄዶ እንዲሰራ ነገሮችን ታመቻቻለች። ገንዘብ ለማግኘት አንዳንዴ ይሰርቃሉ። ማድረግ የሚፈልጉትን ነገር በሙሉ ያደርጋሉ። ትምህርቱን ሙሉ ለሙሉ አቋርጧል። እድሜው 16 ሲሆን ከጓደኞቹ ጋር አንድ ክፍል ውስጥ በመሆን ራፕ ያደርጋሉ። በምንም አይነት ቢት ይሁን ባገኙት መሳሪያ ቢት በመስራት ራፕ ያደርጋሉ። ምንም አይነት የፓርቲ አጋጣሚ ካገኙ ደግሞ ቴንታሲዮን ራፕ ያደርጋል። እሱ ዘፈን ሲዘፍን ማንም ሰው ደብሮት አይቆምም። ሁሉንም እንደ ጓደኛው ነበር የሚቀበላቸው። ተፈላጊ እንደሆኑ ማድረግ የሚፈልጉትን ነገር በሙሉ እንዲያደርጉ ያበረታታቸዋል። 17 ዓመት ሲሞላው አንድ ማናጀር ያገኛል። ያ ማናጀሩ ሁሉንም የእሱ እንቅስቃሴዎች የሚወስንለት ነው። ይህ ማናጀሩ በአንድ ጊዜ በገንዘብ ጉዳይ ከሌላ ሰው ጋር ጸብ ውስጥ ይገባል። ይህንን ጉዳይ ለቴንታሲዮን ይነግሯል። ቴንታሲዮን የትኛውም ሰው ከሱ ጓደኛ ጋር ጸብ ውስጥ ቢገባ ምላሹን የተጣላው ሰው ሳይሆን ቴንታሲዮን ነው የሚሰጠው። እዛ ሰው ጋር በቀጥታ በመሄድ የቤቱን በር አኳኩቶ ቤት ውስጥ ደብድቦት ማስጠንቀቂያ ሰጥቶት ይወጣል። በቤቱ ነው የምላችሁ። ጸብ ማለት ለሱ የዕለት ተዕለት ተግባሩ ነው። ከአቅሙ በላይም ቢሆን ከፊት ለፊቱ ያለው ሰው ይጋጠማል። ሲጋጠም ግን ቪዲዮ ላይቭ ቀርጾ ነው ለሱ ተከታዮች የሚያሳየው። የመጀመሪያ ሴት ጓደኛው ጄኒቫ አያላ ትባላለች። መኖሪያ ቤት የላትም። ውጭ ላይ ነው የምትኖረው። ሶሻል ሚዲያ ላይ የተለያዩ ጓደኞችን ለማፍራት እና ደስተኛ ሆና ለማሳየት ብዙ ነገሮችን ታደርጋለች። ከተዋወቀቻቸው ጓደኞቿ ጋር ነው የምትኖረው። ኤክስን ለመጀመሪያ ጊዜ የመጀመሪያ ሴት ጓደኛው ሆና ትተዋወቋለች። ስለ ጸጉሩ አንድ ጊዜ ተጠይቆ ነበር። ምላሹም የነበረው ጸጉሬ በምድር ላይ እንዳለሁ እና ፈጣሪ እንዳልሆንኩ የፈለግኩትን ማድረግ ከፈለግኩ ማድረግ እንዳለብኝ እንዲያስታውሰኝ ነው ብሏል። አሁን ላይ ኤክስ ከእሱ ጋር እንድትኖር ስላደረጋት ለእሷ ከምንም በላይ የሚቀርበው እሱ ነው፣ ምንም አይነት ቤተሰብ ስለሌላት ማለት ነው። በመሀል ግን አንድ ነገር ይከሰታል። ማናጀሩን በመደብደብ ለ6 ሳምንት እስር ቤት ውስጥ ይገባል። የእሱ ጓደኛ የሆነችው ሴት ደግሞ የእሱ ጓደኞች ይንከባከቡለትና ይጠብቁለት ነበር። ከእስር ቤት ከወጣ በኋላ ጓደኛው እርጉዝ መሆኗ ይነገረዋል። የቤት ውስጥ ምርመራዎችን አድርጋ ያገኘችው ውጤት እርጉዝ መሆኗን ስለሚነግር ለኤክስ እርጉዝ መሆኗን ትነግረዋለች። ነገር ግን በሆስፒታል ከሳምንቶች በኋላ ባደረገችው ምርመራ እርጉዝ እንዳልነበረች ያረጋግጣል። ይህንንም እንዳወቀ ይደበድባታል። አይኖቿ በሙሉ በልዘዋል። እየቆየች ብትመጣ ከሆነ የበለጠ እንደሚጎዳት ስለተረዳች ከዛ ቤት እንዴትም ብላ ወጥታ ትሄዳለች። ስትሄድ ግን የምትሄድበትን ቦታ አታውቀውም። ከዚህ በፊት ታውቀው የነበረው ኤክሷ ጋር ትደውልና ትሄዳለች እሱ ጋር። ፊቷ እንደዛ ተጎድቶ ስላዩ ለፖሊስ ማመልከት እንዳለባቸው ይነግሯታል። እሷ ግን እስር ቤት መግባትም ስለማትፈልግ ያንን አላደረገችም። ኤክስ ከቤት የሄደችውን ጓደኛዋን ደውሎ እንድትመለስ ጠይቋት ነበር። እሷ ግን እሺ አላለችውም። ይልቁንም መጥቶኛል ብላ በሶሻል ሚዲያ ላይ ፎቶዎችን መልቀቅ ጀመረች። በዚህም በጣም ብዙ ተቃውሞች ይገጥሙታል። ጓደኞቹ ምንም ቢሆን ቴንታሲዮንን ነው የሚያምኑት። ውሸት የሚስራ እውነት የሚናገር። በዚህ ነገር በጣም ብዙ ደረጃ ላይ ደርሷል። ከቅርብ ጊዜ በኋላ የ6 ወር ፍርድ ተፈርዶበት እስር ቤት ቆይቷል። የታሰረውም በዝርፊያና ሰዎችን በማስፈራራት በሚል ነበር። ያንንም ነገር ጨርሶ ይወጣል። ቀጥታ ከእስር ቤት እንደወጣ በጓደኛውን ስለመምታቱ ጥያቄ ቀርቦለት ነበር። እሱ እንዳልመታትና ማንም ሰው መቷት ሊሆን እንደሚችል አስረግጦ ተናግሯል። እስር ቤት ከመግባቱ በፊት የለቀቀው አልበም ደግሞ ከሚታሰበው በላይ ተቀባይነት አግኝቶ ነበር። ሙዚቃዎቹን የሚሰራው እንደሱ ብቸኝነት ለሚሰማቸውና ድብርት ውስጥ ላሉት ሰዎች እንደሆነ በተደጋጋሚ ይናገራል። እሱ መድረኩን ከተቀበለ ድብልቅልቁን ነው የሚያወጣው። የኤክስ ፋኖች የመጀመሪያውን የእሱ ጓደኛን ስለሚጠሏት 3 የሚሆኑትን የኢንስታግራም አካውንቶቿን አዘግተውባታል። እሷም ይህንን እያደረገ ያለው ቴንታሲዮን እንደሆነ ነው የምታምነው እና በተለያዩ ቪዲዮዎቿ ላይ እያለቀሰች ነበር ይህን ነገር የገለጸችው። በዚህም ሴቶችን መናቅ፣ ሴቶችን መስደብ፣ ሴቶች ላይ ማላገጥ ጀምሮ ነበር። በጣም ብዙ ተቃውሞና በጣም ብዙ ጠላት አፍርቶ ነበር። በዚህም ነገሩ ከጊዜ በኋላ ግን ራሱን እንደለወጠና ብዙ ነገሮቹን እንዳጠፋ አምኖ ለተከታዮቹ በሙሉ ይቅርታ ጠየቀ። አስከትሎም በ2018 ላይ ሳድ የሚለውን ሙዚቃ ለአድማጩ አቅርቧል። ቀጥሎ ቪዲዮ ክሊፕም ሰርቶለት ነበር። ያ ቪዲዮ ክሊፕ ላይ 2 አይነት የኤክስ ማንነቶች ሲጋጩ ያሳያል እዛ ቪዲዮ ክሊፕ ላይ እና ከዚህ በፊት የነበረውን ባህሪ ገሎ በአዲስ ባህሪ እንዳለ እና በአዲስ ማንነት እንዳለ ለመግለጽ የሞከረበት ቪዲዮ ክሊፕ ነበር።
ያ ቪዲዮ ክሊፕ። በዚህ መሀል ሌላ የሴት ጓደኛ ይዞ ነበር። ጸሐፊ አድርጎ የያዛትን ልጅ ነበረ ወደ ጓደኛው የቀየራት። ከእሷም ጋር ብዙ አልቆዩ። ኤክስ ካለ ወትሮ ሳይክል መግዛት እንደሚፈልግ ለእናቱ ይነግራታል። ቤት ውስጥ 3 ሳይክል አለው። የራሱ ሌላኛው ቤት ደግሞ ሌላ አንድ ተጨማሪ ሳይክል አለው። ሌላ ግን መግዛት እንደፈለገ ነግሯት ወደ ሳይክል ቤት ይሄዳል። የሚፈልገውን ሳይክል አይቶ ከዛ ሳይክል ቤት ሲወጣ ግን ለሱ የማይመለስበት የመጨረሻው መሄጃ ሆነ። ከዛ እንደወጡ ዘራፊዎች መኪና ውስጥ እንዳለ ያገኙታል፣ ይገሉታል ማለት ነው። ይሄ የኤክስ መጨረሻ ነበር። ብዙ ነገር የሚጠበቅበት ወጣት በዘራፊዎች ህይወቱን ያጣል። አሁንም ቢሆን የእሱ ደጋፊዎች የሞተበትን ቀን ታሳቢ ያደርጋሉ፣ አስበው ይውላሉ። ጃሴ ዳይወን ወይም ኤክስኤክስ ቴንታሲዮን በጁላይ 18 2018 ላይ በዘራፊዎች ነበር የተገደለው። ሲሞት 20 ዓመቱ ነበር። ኤክስ ከሞተ ከ8 ወር በኋላ ልጁ ተወለደ።